አዲስ አበባ የጎዳና ኢፍጣር ምንድነው የተፈጠረው? ቤተሰብ ሰላም አለይኩም፣ እንዴት ናችሁ? ምን ተፈጥሮ ነው እንደዚህ ያለ ቪዲዮ የተሰራው? እስኪ ያረ ያላችሁ አስረዱን። እኔ እንኳን ይሄን ረመዳን አዲስ አበባ አይደለሁም። እስኪ ምን ተፈጥሮ ነው? እኔው እስኪ ይሄን ቪዲዮ አምቡሳ ስንጠብቅ የቆየን ሰዎች በቁጥሩ እንኳን ቴምር ሳናገኝ የጎዳና ኢፍጣር ተብሎ ግን አፍጥሩ የለም ጎዳናው ብቻ ነው ያገኘነው። ጀርባዬን በፌደራል ዱላ ሲመታኝ ሃይማኖቴን እምነቴን እስኪረሳ ድረስ ደርሼ በእናትህ በእግዚአብሔር ልቀቀኝ ብዬ ጮኩ። በአላህ ማለት ሲገባኝ ማለት ነው። ያማል ብዬ ሲናገር እኔ ያልሰሙ ሰዎች ስላሉ አይደንቀኝም። ግን የቀመሰው ሰው ሁለተኛ የጎዳና ኢፍጣር ብሎ እንደማይወጣ ግልጽ ነው።